students, what did you eat for your breakfast? ዛሬ ቁርስ ምን በላችሁ? That sounds yummy. በጣም እንደሚጣፍጥ ተስፋ አደርጋለሁ። Me, I had for breakfast a bread, avocado and orange juice. ዛሬ እኔ ቁርሴን የበላሁት ምንድነው? ዳቦ፣ አቮካዶ እና ኦሬንጅ ጁስ በልቻለሁ ማለት ነው። It was very delicious. በጣም ይጣፍጥ ነበር። ስለዚህ ዛሬ የምናወራው ምንድነው? ስለ ምግብ ጥቅም አብረን እናያለን። እሺ? Are you ready? Okay, let's go. What is food? ምግብ ምንድነው? Food is anything that we can eat or drink that gives us health and energy to play, to learn and to grow. ምግብ ማለት ማንኛውም የሚበላም ሆነ የሚጠጣ ነገር ፈሳሽም ሆነ ጠጣር ማለት ነው አይደለ? ማንኛውም የሚበላም ሆነ የሚጠጣ ነገር ወደ ሰውነታችን ገብተው ደግሞ ለመማር፣ ለመጫወት፣ ለማደግ ኢነርጂ ወይም ደግሞ ጤናን እንደገና ጉልበትን የሚሰጠን ነገር ሁሉ ምን ይባላል? ምግብ። yes ስለዚህ ምግብ የሚበላ ብቻ አይደለም አይደለ? የሚጠጣ ምግብ ነው። don't forget that. okay so ማሚ ለምሳሌ ምግብ አቀረበችላችሁ። ልክ እንዳቀረበችላችሁ ዝም ብላችሁ ነው የምትበሉት? what should you do before you eat your food? ምግብ ከመብላታችሁ በፊት ምን ማድረግ አለባችሁ? yes exactly you have to wash your hand አይደለ? መጀመሪያ እጃችሁን መታጠብ አለባችሁ because if we don't we might get sick. ምክንያቱም እጃችንን ካልታጠብን ምግብ ከመብላታችን በፊት ልንታመም እንችላለን ማለት ነው። so you have to wash your hand before you eat your food. very good. so now let's see different groups of food. አሁን የተለያዩ የምግብ ክፍሎችን አብረን እናያለን ማለት ነው። the first one is fruit ወይም ፍራፍሬ የሚባለው ማለት ነው በአማርኛ። ስለዚህ as you can see on the image ላይ እንደምታዩት fruit የምንለው ምንድነው? ፍራፍሬ like apple, orange, banana, avocado, mangoes and so on. በጣም ፍሩቶች በብዛት ምንድናቸው? ጣፋጭ ናቸው አይደለ? እንወዳለን ፍራፍሬ። ስለዚህ አሁንም ሜንሽን ያረኩላችሁ የዘረዘርኩላችሁ ፍሩትስ አሉ አይደለ? ደግሞ ያልጠቀስኳቸውም አሉ አይደለ? yes can you tell those to your partner? ጎናችሁ ላለ ሰው ወይ ለጓደኛችሁ ወይ ደግሞ ለነማሚ መንገር ትችላላችሁ ያልጠቀስኳቸውን ፍሩትስ ማለት ነው። ስለዚህ የመጀመሪያው ግሩፕ ምንድነው? fruits. yes fruits. ሁለተኛው ደግሞ vegetables አሁን ስሉ ላይ ያያችሁ ነው አይደለ? vegetables ማለት በአማርኛ አትክልት ምንላቸው ማለት ነው። አትክልት yes like potato, tomato, onion, green pepper, garlic and so on. ስለዚህ አትክልት የምንላቸው ደግሞ እንደነ ካሮት፣ ድንች፣ ሽንኩርት እና የተለያዩ አትክልቶች አሉ ማለት ነው። እነዚህ አትክልቶችም ደግሞ ስቲል እናንተ መጥቀስ የምትፈልጉ ካለ you can write them down መጻፍ ትችላላችሁ። ሁለቱ የምግብ ክፍሎች fruits and vegetables ያልናቸው የምግብ ክፍሎች ጥቅማቸው ምንድነው? they prevent our body from disease. ሰውነታችን በሽታ መቋቋም መከላከል እንዲችል ያደርጋሉ ማለት ነው። ለምሳሌ ሁሌ ጉንፋን የሚያስቸግረው ልጅ ክላሳችሁ ውስጥ ይኖር ይሆናል አይደለ? yes you should advise that person to eat more fruit and vegetables. በጣም ብዙ ፍሩቶችን ቬጂተብሎችን ቢበላ ግን ያ ሰው ጠንካራ ይሆናል አይታመምም ማለት ነው። ስለዚህ ሁሌም ዴይሊ ምግባችሁ ላይ ፍሩት እና ቬጂተብልስ አስገቡ። እሺ very good. ቀጣይ ደግሞ የምናያቸው ዴይሪ ወይም ወተትና የወተት ውጤት የሚባለው ማለት ነው። ዴይሪ ማለት ወተትን ጨምሮ ከወተት የምናገኛቸው ምግቦች ዴይሪስ ይባላሉ like milk, yogurt, cheese and butter. ስለዚህ እርጎ ታውቃላችሁ አይደል? አይብ፣ ቅቤ፣ ወተት እነዚህ ምን ይባላሉ? ዴይሪ እንላቸዋለን። ዴይሪ ጥቅማቸው ምንድነው? ጥርሳችን አጥንታችን ጠንካራ እንዲሆን እንፈልጋለን አይደለ? በጣም ቆንጆ ጥርስ እንዲኖር እንፈልጋለን። yes ስለዚህ ለዛ ምንድነው ወተት መጠጣት አለብን። we have to eat yogurt መብላት አለብን። እሺ ስለዚህ ዴይሪ ጥቅሙ ምንድነው አለን? yes የዴይሪ ጥቅም ለአጥንትና ለጥርስ ጥንካሬ for bone and teeth. the next one is grains ማለት ጥራጥሬ ወይም ከጥራጥሬዎች የተሰሩ ምግቦች ማለት ነው። ለምሳሌ ከጥራጥሬ bread ዳቦ ታውቃላችሁ አይደለ? bread and also pasta and macaroni. ፓስታ፣ መኮረኒ፣ ዳቦ እንበላለን አይደል? አጃ ወይም oats እነዚህ ጥራጥሬ ይባላሉ። ጥራጥሬ ወይም grains። የነዚህ ደግሞ ጥቅማቸው ምንድነው? they give our body heat. ሰውነታችን የተለያዩ ስራዎችን ለመስራት ሂት ያስፈልጋል ወይም ሙቀት። ስለዚህ ያንን ሙቀት ለሰውነታችን ይሰጣል ማለት ነው። ማን? grains. very good. the last one የመጨረሻው ደግሞ protein foods የምንላቸው ወይም ገንቢ ምግቦች የምንላቸው አሉ። እነዚህ ምንድነው በውስጡ የያዙት? እነ ሚት ለምሳሌ የበሬ ሊሆን ይችላል ወይም ደግሞ የበግ ወይም የዶሮ ሊሆን ይችላል። ማንኛውም ሚት ወይም ስጋ። እንደገና ደግሞ ፊሽ። እነዚህን የያዘ ደግሞ ምን ውስጥ ይካተታል ማለት ነው? ፕሮቲን ፉድ።
ፕሮቲን ፉድ ደግሞ ከስሙ እንደምንረዳው ጥቅሙ ምንድነው? ሰውነታችንን መገንባት። ስለዚህ ማስል እንዲኖር እንደዚህ ማለት የምንፈልግ ከሆነ ምንድነው ማድረግ ያለብን? we have to eat a lot of protein ብዙ ፕሮቲኖችን መመገብ አለብን ማለት ነው። ኦኬ ስለዚህ አሁን ስለተለያዩ የምግብ ክፍሎች አውርተናል አይደለ? but there is something called balanced diet balanced diet ወይም የተመጣጠነ ምግብ የሚባል ነገር አለ። ምን ማለት ነው? አሁን እኔ ጠዋት የበላሁትን ነግራችኋለሁ አይደለ? ዳቦ፣ አቮካዶና ኦሬንጅ ጁስ። ግን ደግሞ ቁርስም እሱን፣ ምሳም እሱን፣ ራትም እሱን ብበላ ከሆነ ምንም አይጠቅመኝም because our body needs different types የተለያየ ምግብ ስለሚያስፈልገው ሰውነታችን አንድ አይነት ብቻ መብላት የለብንም ማለት ነው። ስለዚህ ባላንስድ ዳይት ምንድነው? yes ከሁሉም ግሩፕ መብላት ወይም መውሰድ አለብን ማለት ነው።